ዛሬ የማካፈላችሁ ጆሮ ብቻ አይደለም የሚፈልገው፣ ቀልብም ይፈልጋል፣ ልብም ይፈልጋል። በጣም አቴንሽን ይፈልጋል። ብዙ ላለመቆየት በፊታችሁ እሞክራለሁኝ። እና ጌታ ኢየሱስ ምን አለ? ሰው አይደለሁም አለ። እኔ እንደውም ትል ነኝ አለ። ትል እና እንደዚህ አይነት ቃል መጽሐፍ ቅዱሳችን ውስጥ አለ እንዴ ብዬ ማየት ስጀምር አንድ ቦታ ትል ነኝ ያለበትን አገኘሁኝ። መዝሙር 22 ላይ ስለ ጌታችን ኢየሱስ ክርስቶስ ብዙ የትንቢት ቃሎች እዛ ጋር ሙሉውን ክፍል መዝሙር 22 ላይ ሙሉውን ክፍል ጌታ ኢየሱስ ክርስቶስ በተለይ ወደ መስቀሉ አካባቢ ሲደርስ ወደ መሰቀሉ የተናገረውን ክፍል አየው። ከቁጥር 1 ልጀምር ነው የምፈልገው። አንዷን ቁጥር ነው ግን ሌሎቹም ጌታ የተናገራቸው ናቸው። በጌታችን ስም አነባለሁ። እግዚአብሔር ቅዱስ ቃሉን ይባርክልን። አሜን። ለሁላችን ይባርክልን። ቃሉ ውስጥ ነው ሁሉ ነገር ያለው። እሱ ራሱ እግዚአብሔር ቃሉ ውስጥ ነው ያለው። አቤቱ በኃይልህ ንጉሥ ደስ ይለዋል ይላል። ለማሳጠር መዝሙር በቅንፍ መዝሙር 22 ቁጥር 1 መዝሙር 22 ቁጥር 1 የመዝሙር መጽሐፍ ምዕራፍ አይባልም የሚባለው መዝሙር ነው። እና መዝሙር ምለው ለዛ ነው። ሌሎቹ ክፍሎች ሁሉ ግን ምዕራፍ እንደዚህ ምዕራፍ እንደዛ ይባላሉ። ይሄ ግን መዝሙር 30 50 61 ምናምን እንደዛ ነው። እና መዝሙር 22 በቅንፍ ቁጥር 1 አምላኬ አምላኬ ለምን ተውኸኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ ይላል። ይህን ክፍል የት እናገኘዋለን? ጌታ ኢየሱስ በመስቀል ላይ ኤሎሄ ኤሎሄ ያለውን ያሳስበናልና ከሺህ ዓመት በፊት ዳዊት በመንፈስ ሆኖ ስለ ክርስቶስ ኢየሱስ በትንቢት የተናገረው ቃል ነው። ቁጥር 2 አምላኬ በቀን ወደ አንተ እጣራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንካቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። አሁን እኔ የምፈልገው ክፍል እዚህ 6 ላይ ምን ይላል? እኔ ግን ትል ነኝ ሰውም አይደለሁም ይላል። የሰው ማላገጫ በሕዝብም ዘንድ የተናቅሁ ነኝ እያለ ክፍሉ ይቀጥላል። ይሁዳ አስቆሮቱንም እዚህ ውስጥ እናገኘዋለን። ሌሎችንም እናገኛለን። ስለ ክርስቶስ ብዙ የተነገረና ይህንን ቃል በድፍረት ከእናንተ ጋር ለማየት በፊታችሁ ቆም ያለሁኝ። ጌታ ይረዳኛልና ይሄ ስለ ጌታ ነው የተነገረው። እንደውም ሰው አይደለሁም እኔ ሰው አይደለሁም ትል ነኝ፣ እኔ ግን ትል ነኝ ይላልና እዛም አሁንም ቁጭ ብዬ 15 ቀን ያልፈኛል። ይሄን ክፍል ዝም ብዬ እያየው እገረማለሁ። ባለፈው በማገለግልባት ቤተ ክርስቲያን ቅዱስ ቁርባን ላይ አካፍየዋለሁኝ እና ይሄ እግዚአብሔር እንደው 1,000ኛውንም እግዚአብሔርን እኮ አናውቀውም። 1,000ኛ ያውም በጣም አሳንሼው ነው። እግዚአብሔርን 1,000ኛ አናውቀውም። 999 አናውቅም። ስለ እግዚአብሔር አንድ ነው የምናውቀው። እጅግ አሳንሼዋለሁ። ይሄንንም ለምን በሁሉም አቅጣጫ እግዚአብሔርን ስናስበው አይምሮአችን ብሎ አውት ያደርጋል፣ ይፈነዳል። የአይምሮአችን ካፓሲቲ እግዚአብሔርን ኮምፕሪሄንድ ማድረግ ማየት አይችልም፣ አቅም የለውም። ማለት ሰምዌር የሆነ ቦታ ይጠፋል። ልክ እንደዚሁ እግዚአብሔርን ለማሰብ እና እግዚአብሔርን ለማወቅ እንኳን እኛ የመላእክት ዕውቀትም እግዚአብሔርን ለማወቅ አይችሉም። ለዚህ ነው መጽሐፍ ቅዱስ ምን ይላል?
ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን የሚያውቀው አንድ ስንኳን የለም፣ በቅፉ ያለው አንድ ልጁ ተረከው ይላል። እና እግዚአብሔርን ያየው ማለት እንዲህ ያየው ማለት ሳይሆን የሚያውቀው እግዚአብሔርን በእግዚአብሔርነቱ ልክ እግዚአብሔርን ሊገልጠው የሚችል ሙሴም አልቻለም፣ አብርሃም ዳዊትም ነቢያትም አልቻሉም። በሚታወቅበት በዛ ልክ አልቻሉም። ብሉይ ኪዳኖች እንደውም እግዚአብሔርን ገዳይ፣ ተቆጪ፣ በትንሽ ነገር ቁጣው የሚነድ በቃ መቅሰፍት ቀሳፊ አርገው ነው ሞር ፒክቸሩን ያቀረቡት። ጀርመናዊ አንድ የታወቀ በቲዮሎጂ ትምህርት እዚህ የተማራችሁ ካላችሁ ታገኙታላችሁ። ከፍ ያላችሁ ስትሄዱ ቦኖፋር የሚባል እጅግ የታወቀ ሂትለርን ሊገድል ብሎ ሂትለር እንደሚገሉ አውቆ ቀድሞ ገደለው እና የዛ ሰው የፍልስፍና ምን ነበረ? ኢቭል በስሞል ኢቭል ቢግ ኢቭልን ኢሊሚኔት እናደርግ ነበረ እና እኛ ሀገር መሪዎቻችን ሲጠቀሙበት አንድ ጊዜ አይቻለሁ። ያለፉት ፕሬዝዳንት ማነው ጠቅላይ ሚኒስቴር መለስ ሲጠቀሙበት የሱን መጽሐፍ ኮት ሲያደርጉ ሰምቻለሁና ይሄ ሰውዬ ምንድነው ያለው? 10 ሰው ሊገድል የሚመጣውን ሰውዬ አንድ ሰው ቢገለው እሱን ቀድሞ 9 ሰው የማዳን ያህል ነው። ለምን ያ ሰውዬ ቢመጣ 100 ሰው የሚገድል ከሆነ 1000 ሰው የሚገድል ከሆነ ምን አለበት እሱን ገለን 1000 ሰው ብናድን አይነት ፊሎሶፊ ነው የተናገረውና ይሄ ሰው ምን የሚል አንድ ቲዮሎጂ ያወጣ በጣም የታወቀ ዳይናሚክ ቲዮሎጂ ነው። ሂዝ ቲዮሎጂያን እና ይሄ ሰው ምን አለ? የብሉይ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር አንድ አይደሉም አለ። እንዴ እግዚአብሔር እንደ አዲስ ኪዳኑ የሚሞት እግዚአብሔር፣ ሩሩህ እግዚአብሔር፣ ሁሉን የሚወድ ኃጢአተኛውን የሚወድ እግዚአብሔርና የብሉይ ኪዳኑ እግዚአብሔር ግን እንደዚህ አይደለም። ጨካኝ ነው፣ ገዳይ ነው፣ ተቆጪ ነው፣ ኃጢአተኛን የማያኖር ነው ብሎ ሰውየው በገባው ብዙ ቲዮሎጂያንስ በዚህ ይስማማሉ። ይሲ ለምን ብለን ስንል በብሉይ ኪዳን እግዚአብሔርን የገለጡ ሰዎች እግዚአብሔርን በእግዚአብሔር ሙሉእነቱ ልክ ስላልገለጡት ለእግዚአብሔር የሰጡት ፒክቸር ብዙ ሰዎች የተሳሳተ ፒክቸር ወይም እይታ ነው የሰጡት። ለዚህ ነው ጌታ ኢየሱስ ክርስቶስ ሲመጣ ምን አለ ጸሐፊው? እግዚአብሔርን ያየው አንድ ስንኳን የለም፣ ያወቀው አንድ ስንኳን የለም። እግዚአብሔር ማን እንደሆነ ለሰዎች በትክክል የገለጠው የለም፣ አንድ ልጁ እርሱ ተረከው ብሎ ይናገራልና የስነ መለኮት ሰዎች ምን ያሉ? ክራይስት ኢዝ ዘ ኤክስጀቲክስ ኦፍ ጋድ ይላሉ። ኢየሱስ ክርስቶስ የእግዚአብሔር ኮሜንታሪ ነው፣ የእግዚአብሔር ማብራሪያ ነው። እግዚአብሔርን በትክክል ያብራራ የገለጠልን ክርስቶስ ነው ይላሉ። እውነትም ዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ምን ይላል? ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው ይላል። እግዚአብሔር የሚለው ስም እስራኤል ጠፍቶት አይደለም፣ ሰውም ጠፍቶት እሱ አይደለም። አንተን ገለጥኩላቸው፣ ማን እንደሆንኩ አሳየኋቸው። እግዚአብሔር ገዳይ አምላክ ሳይሆን ሟች አምላክ ነው ብሎ በአዲስ ኪዳን ኢየሱስ ነው እግዚአብሔርን በእናንተ እንደምታስቡት አይደለም። እግዚአብሔር እናንተ እንደምታስቡት አይደለም። ለፍጥረቱ በተለይ እዚች መሬት ላይ በምሳሌው በመልኩ ለፈጠረው ሰው እግዚአብሔር ገዳይ አምላክ ሳይሆን ሟች አምላክ ነው። ይሄው እግዚአብሔርን ላሳያችሁ መጣው ብሎ ጌታ ኢየሱስ ክርስቶስ እግዚአብሔርን አሳየና በክርስቶስ እግዚአብሔርን ካዩ በኋላ በክርስቶስ ያዩ ሰዎች ምን አሉ? እግዚአብሔር ፍቅር ነው ብለው ስለ እግዚአብሔር መጻፍ ጀመሩ ማለት ነው እንጂ እግዚአብሔር የሚፈራ ያው በብሉይ ኪዳን እግዚአብሔር ይሄ ቃል በጥንቃቄ በፍርሃት ልናገር፣ እግዚአብሔር ከስሯል በብሉይ ኪዳን። ለምን? እግዚአብሔር ይቆጣል፣ ሰይጣን በዚህ ይገላል። እግዚአብሔር በዚህ በጽድቅና በቅድስና ልክ ሰውን ስላላገኘ ስለሚገድል በጣም ብዙ ሰው ለሲኦል እየታጨ ወደ ሲኦል ይወርዳሉ። በአዲስ ኪዳን እግዚአብሔር ምን አደረገ? ሲያይ የብሉይ ኪዳን አካሄድ እንዳላዋጣ፣ የሚፈልገውን ሰው እንዳላገኘ፣ እንዳላተረፈ በብሉይ ኪዳን የተጠቀመ ሰይጣን እንደሆነ አወቀና እግዚአብሔር የአሰራር ሜቶዱን ቀየረና ገዳዩ እግዚአብሔር ሟች ሆኖ መጣ
እና በአሁን እግዚአብሔር አትራፊ ሆነ፣ አተረፈ። እና አሁን ምን እያደረገ ነው? ኃጢአተኛን ሁሉ በምህረትና በይቅርታ በመቀበል እግዚአብሔር ሰውን ማዳን ጀመረ ማለት ነው። ሰውን ወደ ራሱ በምህረት መጥራት ጀመረ ማለት ነው። እና በዚህ አሁን ባነበብኩት ልክ እግዚአብሔር ለፍጥረቱ ሞቷል። መሞት ብቻ ሳይሆን በዚህ ልክ ራሱን አውርዶ እኔ ሰው አይደለሁም ትል ነኝ ብሎ እግዚአብሔር ይናገራል። በደንብ እስኪገባን ድረስ በደንብ እናያለን። እንደው ቃል ወዳጆች፣ የእግዚአብሔር ቃል ወዳጆች ካላችሁ፣ ቃል የሚጣፍጣችሁ፣ ዳዊት ምናል ቃል ከሰባ ምግብ ይልቅ በቃ ከብዙ ፍሪዳ ይልቅ ቃልህን ሳገኘው እሱን በቃ ለኔ ትልቅ ፍስሐዬ ነው ይላልና የእግዚአብሔርን ቃል ለምትወዱ ሰምታችሁ የእግዚአብሔር ቃል ነፍሳችሁን ለሚያድስላችሁ ሰዎች ለናንተ በዚህ ውስጥ ያለውን ሐሳብ እናያለን። ይህንን ሐሳብ እዚህ ጋር አሁን እኔ ግን ትል ነኝ ሰው አይደለሁም የሚለውን ቃል ያዙልኝና አሁንም ቀልባችሁን ስጡኝ። ያዙልኝና እኔ ግን ትል ነኝ ሰው አይደለሁም የሚለውን ቃል ያዙልኝና ወደ አንድ ስፍራ መሄድ እፈልጋለሁኝ። ሁለት ስፍራዎች ነው ኢንፋክት መሄድ እፈልገው። ስለዚህ ትል ነው ሳጠና ዝም ብዬ ከዛ እስከ ተቀመጥኩባት ሰዓት ድረስ አረች ትል ምንድናት? ጌታ እግዚአብሔር ለምንድነው ራሱን በትል የመሰለው ብያልኩና ለፍጥረቱ ይሄንን ያህል እግዚአብሔር ወርዷል ወይ የሚለውን አየሁና አንዳንድ ረጂ መጽሐፎችን ስለዛ የተጻፉ ነገሮችን ሳይ የዚችን ትል ምን ይሏታል? ክሪሚዞን ብለው ይሏታል። ክሪሚዞን ይሏታል በእንግሊዘኛው ማለት ነው። በእነሱ ቃል ደግሞ ቋንቋ ይችን ትል ቶላህ ብለው ይሏታል። በዕብራይስጥና ቶላህ ብለው ይጠሩታል። ምንድነው ብዬስል በጣም የሚገርም ነገር እናያለን። በብሉይ ኪዳን ዘመን በካህኑ በዚች የትል ደም ነው ልብሱን የሚያቀላው የመሰዊያው መክደኛው የሚቀላው በዚች የትል ደም ነው የሚቀላው። ካህኑ ወገቡ ላይ የሚታጠቀው የዚች የትል ደም ነው። እንደገና ደግሞ የእስራኤልን ነገድ ሲሸከም ለጸሎት ወይም ሲሸከም አንዱ የዚችን ትል ገመድ ምንድነው ደም ይጠቀማልና ራሷ ትሏ እግዚአብሔር ለዚህ ጉዳይ ለዚህ ራሱን ሪፕሬዘንት እንድታረግ ራሱን እንድትሰይም ወይም ራሱን እንድትገልጽ እግዚአብሔር ይህችን ትል ለዚህ ጉዳይ የፈጠራት ይመስለኛል። ለዚህ ጉዳይ ይህችን ትል የፈጠራት እንዴት ነው በሉና ልንገራችሁ። ይህች ትል ምናልባት አስተውላናት አናውቅም እንጂ እኛም ሀገር አለች። እቺ ትል ክሪሚዘን የምትባለው ትል እኛም ሀገር አለች። እንጨት ላይ የምትጣበቅ ትል ናት። ራሷን የምትሸፍን ትል ናት። ይህች ትል ራሷን ትሸፍናለች። ሄዳ እንጨት ላይ መቼ ነው የምትወጣው እንጨት ላይ ብላችሁ ብትሉ ልትወልድ በርዝ ልትሰጥ ልጆች ልትወልድ ስትል ይህች ትል ሄዳ እንጨት ላይ ትጣበቅና ራሷን ትሸፍናለች። ይህች ትል ሴቷ ትል እዛ ላይ ወጣች ማለት እዛ ላይ ከወጣች በኋላ አትመለስም፣ አትኖርም። እንዴት ነው የማትመለሰው የማትኖረው? ይህች ትል እዛ ላይ ከተጣበቀች በኋላ የመውለጃዋ ጊዜ ሲደርስ ይህች ትል እነኛን የሷን ልጆች ብዙ ትሎች ትወልዳለች። ልክ ስትወልድ እሷ ትሞታለች። እንጨቱ ላይ አርፋ ላይፍ ታይሟ አንዴ ነው። ሳትወልድ አትሞትም። የምትወልደው እንጨት ላይ ተጣብቃ ነው። ከወለደች በኋላ ትሞታለች። ስትሞት የምታፈሰው ምንድነው? ደም ነው የምታፈሰው። ያ ደም ምን ያደርጋል? የምትወልዳቸውን ልጆቿ ይመገቡታል። በህይወት ለመኖር ያንን ትል ይመገቡታል። በዛ ትል ይሸፈናሉ። በዛ ትል እነሱ ያንን ምንድነው ደም ወስደው በዛ ደም ይላሉ። ራሳቸውን ለሶስት ቀን ይመግባሉ። ከዛ በኋላ ቀጥሎ ደግሞ ይህች ትል ምን ትሆናለች?
ትሆናለች። ከደረቀች በኋላ ደግሞ ልክ ነጭ እንደበረዶ ልጆቿን ትሸፍናለች። ሁለት ነገር ከዚች ትል ውስጥ እናያለን። አንደኛው ደም፣ ሁለተኛው ነጭ እንደበረዶ ትሆናለች ይህች ትል። ሌላው ምንድነው የምታደርገው? ልክ ከወለደች በኋላ ብዙ ከወለደች በኋላ እሷ ትሞታለች ማለት ነው። እሷ ትሞታለች። ከሞተች በኋላ ቆዳዋ ይደርቅና ምንድነው የምታደርገው? ልጆቿን ስትሸፍን ደግሞ ነጭ ይሆናል ማለት እንደ በረዶ። ያ ደግሞ የሷ አካል ይነጣል ማለት ነው። ጌታ ኢየሱስ ክርስቶስ ራሱን ምን አለ? እኔ ትል ነኝ ሰው አይደለሁም አለ። ሁለት ትል ይላል። ያዕቆብ ሆይ አንተ ትል ነህ፣ አንተ ትል። ኢሳይያስ 41 ቁጥር 14 አካባቢ ትሉ ያዕቆብ ብሎ ይናገር። እሱ ከዚህ ጋር አያያዝም። የዛኛው ትል እና የኛው ትል አንድ አይነት አይደለም። እቺ ትል ብቻ ዩኒክ ትል ኢየሱስ ክርስቶስ የጠቀሳት ትል ናት። ኦኬ፣ ምንድነው ከኢየሱስ ክርስቶስ ጋር የሚያገናኛት ብለን ስንል ይህቺ ትል የክርስቶስ ኢየሱስን የመስቀሉን ስራ በደንብ የምትናገር ትል ናት። ኢየሱስ ክርስቶስ ወደ መስቀል ሄዶ ተጠረቀ ወይም ደግሞ ተጣበቀ ወይም ደግሞ ተቸነከረ። ይህች ትል ለመውለድ ስትፈልግ መሬት ላይ እንደሌሎቹ ትሎች አይደለም የምትወርደው። እንጨት ላይ ፈልገ፣ ያለ እንጨት አትወልድም። ከእንጨት ውጪ የፈለገው ይሁን አትወልድም። ሄዳ እንጨት ላይ ከተጣበቀች በኋላ ፊክስድ ከሆነች በኋላ እዛ እንጨት ላይ ነው ተጣብቃ ማለት የሱን ክሩሲፊኬሽን ወይም የሱን መሰቀል የሚያመለክት ነው። እዛ ላይ ሄዳ ትጣበቃለች። ክርስቶስ ኢየሱስ ሄዶ እኛን ለመውለድ መጀመሪያ ሄደው ሂ ክሩሲፋይድ መስቀል ላይ ምን ሆነ? ተጣበቀ፣ ተቸነከረ። ከዛ በኋላ ምን ሆነ? ሲቸነከር ምን ሆነ? ደም ፈሰሰው። ያ ደም ምንድነው የሚያደርገው? አሁን አንድ ቦታ ሄጄ እሱን ብዙዎቻችን የምናውቀው ክፍል ነው። እዛ ጋር ሄጄ ያንን ክፍል ስናነበው ስለዚህ የሚናገረው አለ። ጌታ በኢሳይያስ ምዕራፍ 1 ቁጥር 18 ላይ እንደዚህ የሚል ቃል ይናገራል። ኑ እንወቃቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ብሎ ይናገራል። አለላና ደም የሚል ነገር ታገኛላችሁ። ሁለቱም ደም ነው። አለላም ደም ነው፣ ደሙም ደም ነው። ግን አለላ የሚለውን ቃል ስታዩ ምን ይላል? እግዚአብሔር እንደዚህ ይላል፣ ኃጢአታችሁ እንደ አለላ ብትሆን የሚል አለ። ይሄ አለላ የሚለውን ሄጄ አንዳንድ ክፍሎች ረጂ ክፍሎች ሳይ ምንድነው ቲክ ብለድ ወይም በጣም ደማቅ የሆነ በጣም ስትሮንግ የሆነ ቀይ ደም ማለት ነው። በጣም ላይትሊ የሆነ ሳይሆን በጣም ስትሮንግ የሆነ ደም ማለት ነው። እና ምን ይላል? እንደ አለላ እንኳን ኃጢአታችሁ ብትቀላ። ኃጢአትንና ደምን ሲያያይዘው እናያለን። ደም የነካው ነገር ቶሎ ለመንጻትና ወደ ኖርማል ነገሩ ለመቀየር ወይም ለመመለስ በጣም አስቸጋሪ ነው። ያለ ረጂ ምንድነው በረኪና እንደምነው በዛ ካልታጠበ ዝም ብሎ በውሃ ብቻ ታጥቦ አይነጻም። ነገር ግን ወደ እኔ ጋር ብትመጡ ይላል እንደ አለላ እንኳን ኃጢአታችሁ ቢቀላ ቢበላሽ በፍጹም የማትወጡበት ኃጢአት ቢሆን እኔ አነጻዋለሁ ነው የሚለው። አማኝ ካለ አሜን ይላል። አንድ ጊዜ እዚህኛው ሀገር ቆይቷል፣ በደርግ ጊዜ መሰለኝ አንድ ኢንተርቪው ሰማው በራዲዮ እና ሁለት እስረኞች ታስረዋል። ኢህአዴግ እንደገባ ነው። ሁለት እስረኞች ታስረዋል እና እስር ቤት ውስጥ ቁጭ ብሎ አንደኛው 17 ሰው የገደለ ሰው ሲመጣ የውና ይሄን ጨካኝ አየው፣ ይሄን ጨካኝ አየው ታውቀዋለህ ብሎ ለጓደኛው ይነግረዋል። ምንድነው የሰራው ሲለው 17 ሰው ነው የገደለው ነው ያውቀዋለሁ አለ። ከዛ አንተስ ሲለው እኔ እንኳን አንድ ብቻ ነው የገደልኩት። አሁን እዚህ ጋር ላሳያችሁ ነው የፈለኩትና እኔ እንኳን አንድ ነው ገና ይቀረኛል ማለቱ ነው። እኔ እንኳን ከሱ ጻድቅ ነኝ ማለቱ ነው። ይሄ በጆሮ የሰማሁት በኢትዮጵያ ራዲዮ ነው። እና ምን ልላችሁ ፈልጌ ነው፣ አንተም ብትሆን ብትመጣ እኔ አነጻለሁ ነው የሚለው። እዚህ ውስጥ ራሳችንን እኮ ስናይ አንዳንዶቻችን ለራሳችን ምህረት ማድረግ ያቃተን ሰዎች አለ። ለራሳችን
እግዚአብሔር ከኔ በላይ እኔን እንደሚወደኝ ያወቅኩት ለራሴ ኤክስኪውዝ ማድረግ ለራሴ ይቅርታ መስጠት ያቃተኝን ነገር ይቅርታ ሰጥቶኝ ሳይ አንድ ሰው እኔን ከኔ በላይ ይወደኛል አልኩ። እኔን አንድ ሰው ከኔ በላይ እኔን የሚወደኛል። ለምን እኔ እንኳን ለኃጢአቴ ከዚህ ባለፈ ነገር ይቅርታ መስጠት አልችልም ባልኩበት ጊዜ ገና እሱ በኔ ላይ መውደድ ይጀምራል። ይሄንን አየው እና እዚህ ጋር ጌታ የሚናገረው ምንድነው? ኑ እንወቃቀስ፣ ግድ የላችሁም እኔ ጋር መፍትሄ አለ። እኔ ጋር ለእናንተ የሚሆን ነገር አለ። እንደ አለላ ነው ኃጢአታችሁ የቀላው፣ እንደ አለላ ነው ኃጢአታችሁ እኔ አነጻዋለሁ። ክብር ለጌታ ይሁን። አሁንም ቀልባችሁን እፈልጋለሁ። እንደ አለላ ብትቀላ እኔ ኃጢአታችሁን አነጻዋለሁ። እንደ ደም ከሆነ ኃጢአታችሁና እንደ ባዘቶ ደግሞ አነጻዋለሁ። ይሄንን ጌታ ኢየሱስ ሲናገር ወደፊት ሊልክልን ያለውን ክርስቶስ ኢየሱስ ልጁን እያሰበ የልጁ የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም፣ የማያጥበው ኃጢአት የለም። አንዳንድ ኬሚካሎች ምንም አይነት ነገር ቢሆን ብሊች የማድረግ አቅማቸው የማንጻት የማጽዳት አቅማቸው ኃይለኛ እንደሆነ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ጨርሱልኝ። ከምን? ከኃጢአት አይደለም፣ ከኃጢአት ሁሉ ነው የሚለው። ከኃጢአት ሁሉ እግዚአብሔር እዚህ ጋር የሚናገረው ይህንን ነው የሚናገረው። አንዳንድ ጊዜ በክርስትናችን ውስጥ ለዓመታት ስትራግል የምናረጋው የተሰጠንን ይቅርታ ስለማንቀበለው ነው። ምናችን ይገዝፍብናል? ኃጢአታችን ይገዝፍና የክርስቶስ ኢየሱስ ደም ያንስብንና ሁሉ ጊዜ ያንን ተሸክመን ስለምንኖር ፍሪደም እናጣለን። ለራሳችን እግዚአብሔር የሰጠንን ይቅርታ መቀበል ያቅተንና በዛ ይቅርታ ውስጥ ራሳችንን መልቀቅ እግዚአብሔር ኦልሬዲ የሰጠንን መልቀቅ ያቅተናል። ወገኖቼ ክርስቶስ ኢየሱስ እስከምን ድረስ እንደሄደ እግዚአብሔር እኛን ለማዳን እስከምን ጥግ ድረስ እንደሄደ ኑ እንወቃቀስ፣ ኑ እንነጋገር፣ ኑ ሪዝን አውት እናደርግ። እስኪ እንነጋገር። ምን አርጋችሁ ነው የራቃችሁት? እኔ ጋር መፍትሄ አለ። ምን አርጋችሁ ነው ከኔ የተለያችሁት፣ የሸፈታችሁት፣ የኮበለላችሁት? ምን አድርጋችሁ ነው? ኑ እንወቃቀስ፣ ግድ የላችሁም። ኃጢአታችሁ ነው ከኔ ያራቃችሁ፣ እኔ ጋር መፍትሄ አለ። ኑ። እንደ አለላ ነው ኃጢአታችሁ፣ በጣም የከፋ ነው ኃጢአታችሁ። ጣዖት አምልካችሁበታል፣ በእግዚአብሔር ምትክ ሌላ ተክታችሁበታል፣ እንደዚህና እንደዛ አድርጋችሁበታል። እንደ አለላ ኃጢአታችሁ ቢቀላ እኔ አነጻዋለሁ። ኃጢአታችሁ ነው የሚለው። እንደ ደም ኃጢአታችሁ ቢቀላ እንደ ባዘቶ እኔ አነጻዋለሁ ብሎ ነው የሚናገረው። እግዚአብሔር ይህን ሲናገር እንዳልኳችሁ ነገ የሚልከው የኢየሱስ ክርስቶስ ደም የማንንም የሰው ልጅን ኃጢአት ሊያነጻ የሚችል እንደሆነ በማወቅ ነው። አንዳንድ ሰዎች የራሳቸውን ቴዎሎጂ ይሰሩና ይላል ተወኝ፣ እኔን እንኳን ለኔ እንኳን አይሆንም ይሄ እናንተ የምትናገሩት፣ እናንተ ስለማታውቁኝ ነው፣ ተውኝ፣ የኔን ኃጢአት እናንተ ስለማታውቁት ነው ብለው በራሳቸው ላይ ምን ይመርጣሉ? ፍርድን ተሸክሞ መኖር ይመርጣሉ። እግዚአብሔር ግን ደጁን ከፍቶ ምንም ኃጢአት ይሁን ኑ ኔጋ፣ ወደ ኔጋ ከመጣችሁ እኔ የአእምሯችሁን ይሄ ቶርች የሚያረጋችሁን ነገር፣ ሰላም የሚነሳችሁን ነገር ብዙዎቻችን ጋር አንዳንድ ጊዜ ጠላት አሁንም ኦልድ ኔቸራችንን ያሳየናል። አንተኮ እንዲያረክና ማርቲን ሉተር ቁጭ ብሎ መጽሐፍ እየጻፈ እየተረጎመ ያለ ሰይጣን መጣ ይላል። ባዮግራፊው ላይ የጻፈ ነው። ሰይጣን መጣ፣ ማርቲን ሉተር አለ፣ ለመሆኑ አንተ አሁን የእግዚአብሔር መንግስት የምትገባ ይመስላል አለው። በትክክል እገባለሁ አለው። አንተኮ ማለት አለው እና ቆጠረለት። አንደኛ እንዲህ ያርጋል፣ አዎ። ሁለተኛ እንዲህ ያርጋል፣ አዎ። ማርቲን ሉተር ወረቀት አምጥቶ መጻፍ ጀመረ። ሰይጣን የሚያመጣለትን ሁሉ ይሄን አርጋል፣ አዎ፣ ይሄን አርጋል፣ አዎ። ወደ 11 የሚሆን ነገር ጻፈ። ሌላ ስም ጨምሯል። ሰይጣን አለው ይሄንን አርጋል፣ ይሄንን ሁሉ አርገ ታዲያ አንተ ትገባለህ ሲለው አጠገቡ የሚጽፍበትን የቀይ ቀለም ብልቃጥ ወሰደና እዛ የጻፈው ነገር ላይ ሁሉ አፈሰሰውና ይሄንን ሁሉ የክርስቶስ ኢየሱስ ደም አጥቦታል።
ይሄ አሁን ያጻፍከኝን ነገር ሁሉ፣ አሁን የነገርከኝን ነገር ሁሉ፣ አሁን የከሰስክብኝን ነገር ሁሉ ይሄውልህ ብሎ አፈሰሰውና ያንን ቀለም ከዛን ቀን ጀምሮ ሰይጣን አጠገቤ ደርሶ አያውቅም ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ። ክብር አምጡልኝ ባካችሁን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ። እዚህ ውስጥ ነፍሰ ገዳዮች እኮ እንኖራለን። እዚህ ውስጥ ብዙ አቦርት ያደረግን ሚስካሬጅ የሆኑብን ብዙዎች እንኖራለን። በጣም ብዙ አይነት ሰዎች እንኖራለን። እነግራችኋለሁ፣ ይሄ ቤት ቤተዛታ ይባላል። ቤተዛታ ማለት the house of mercy፣ የምህረት ቤት ማለት ነው። ትክክለኛ ትርጉሙ the house of mercy። አሁንኛ አገር ሆስፒታል ቤተዛታ ቤተሳይዳ ነው የሚባለው። ቤተሳይዳ ማለት የምህረት ደጅ፣ የምህረት ቤት፣ የምህረት ስፍራ ማለት ነው። ቤተ ክርስቲያን በዚች ምድር ላይ እርሷ ብቻ ምንድናት? የምህረት ቤት ናት። በሌላ አንፃር ደግሞ ፕሪዝን ናት። ሁለት አይነት ፕሪዝን አለ እዚህ ምድር ላይ። ሶስት አይነት ሰዎች አሉ እዚህ ምድር ላይ። አንዱ ሰው ህግ ደርሶበት ወህኒ የተጣሉ ሰዎች አሉ፣ በህግ ወህኒ። አንዳንዶቹ ደግሞ ቀድመው እጃቸውን ሰጥተው የጸጋ ወህኒ ቤት የገቡ አሉ። የጸጋ ወህኒ ቤት ቤተ ክርስቲያን ነው። ምን የሚያደርግ ነው? ኢንስትራክት የሚያደርግ ነው። ሌሎቹ ሶስተኞቹ ደግሞ ገና በደጅ ናቸው። እስር ቤትም በህግ አልገቡም፣ ወደ ቤተ ክርስቲያንም አልመጡም። እስር ቤት የሚለውን ኔጌቲቭሊ አትዩ። ምን የምንልበት ማለት ነው? በዚህ ስፍራ የምንታረምበት፣ የምንቀረጽበት፣ የምንሰራበት ነው። የሚጠቅማችሁ ልንገራችሁ። በኋላ ከምትቀበሉት በረከት ወይም ፈውስ ይልቅ አሁን የምነግራችሁ ቃል እስከ ነፍስ ድረስ ይሄዳል። እኔ ብቻ የምነግራችሁ አይደለም፣ የእግዚአብሔርን ቃል በዚህ ስፍራ የሚያስተምሯችሁ፣ በሌላም ስፍራ የሚያስተምሯችሁ ቃሉ ለነፍሳችሁ ይጠቅማል። ትልቁ ነገር ደግሞ መፈወስ ያለበት ስጋ አይደለም። ስጋን ለመፈወስ ኢየሱስ የተጠቀመው ስጋን አይደለም የፈወሰው፣ ነፍስን ነው የፈወሰው። ማርቆስ ምዕራፍ 2 ላይ ሄዱና ምዕራፉን ከቁጥር 1 ጀምራችሁ እዩት። 4 ሰዎች አንድ ሽባ በጣራ ስር አመጡና ኢየሱስ ጋር ጣሉት። ሽባውም የመጣበት 4 ሰዎች የሚያመጡበት ሽባነቱ እንዲፈወስ ነው። ኢየሱስ ሽባነቱን አልፈወሰው። ገና እንደመጣ እንዳየው ምን አለው? አንተ ሰው ኃጢአት ተሰረየችልህ አለው። ሰንኮፉን ነው የነቀለው። የበሽታው ምንጭ ነው የነቀለው። በሽታው ተመልሶበት እንዳይመጣ ምንድነው ያደረገው? መጀመሪያ ኃጢአቱን ከሱ ላይ አነሳና አሁን አልጋህን ተሸክም ሄድ አሉት። ብዙዎቹ የተደነቁት አልጋ በመሸከም ነው። ኢየሱስ ግን ትልቁ የሱ ፈውስ ያደረገው ምኑን ነው? ኃጢአት ተሰረየችለት። አይሁዳውያኖች ወይም ፈሪሳውያኖች ስለ ኃጢአት ስርየት ስለሚያውቁ እንዲህ አሉ፣ እንዴ ካንዱ ከእግዚአብሔር በስተቀር ማን ነው ይህንን ኃጢአት ሊያስተሰርይ የሚችለው? እንዴት ይሄ ሰውዬ በድፍረት ይናገራል? ከኢየሱስ ክርስቶስ ከአብ ሼር ያደረገው 3 ነገር አለ። 3 ነገር። አንዱ የኃጢአት ስርየት መስጠት የሚችል ነው። የኃጢአት ስርየት ይሰጣል። ሁለተኛ አምልኮ ይቀበላል። አምልኮ ከእግዚአብሔር ሼር ያደረገው። ሶስተኛ ስግደትም ለራሱ ይወስዳል። ሰይጣን ስገድልኝ ሲል ከአንዱ ከእግዚአብሔር በቀር ለማንም አትስገድ ተብሎ ተጽፏል ብሎ ለሱ ግን ሲሰገድለት እንደ ጳውሎስ ወይም እንደ ቅዱሳን ወይም እንደ መላእክታት እንዳትሰግድ እንዳታደርገው አላለም። ኢየሱስ ክርስቶስ ስግደት ተቀብሏል። ሶ ሂዝ ጋድ አምላክ ስለሆነ ሰይጣንን ላንተ አይገባም ብሏል። እነ ጳውሎስ ሊሰገድ እንዳትሰግዱ ብለው ጮኸዋል። መላእክት ሊሰገድላቸው ሲል እንዳትሰግዱ ብለዋል። ኢየሱስ ክርስቶስ ግን እንዳትሰግድ። ለምን? ሂዝ ጋድ፣ እርሱ አምላክ ነው። በእግዚአብሔር ልክ ኃጢአትን ማስተሰረይ የሚችል ነው። ምዕራፍ 5 ዮሐንስ ወንጌል ላይም አንድ ሰው 38 ዓመት አካባቢ ሽባ የነበረ ሰው መጣና ልትድን ትወዳለህ አለው። ሰውየው የሚለውን አለ። ከዛ በኋላ አልጋውን ተሸክሞ ሄደ አለው። አልጋውን ተሸክሞ ሄደ፣ ዳነ። በሚቀጥለው ጊዜ በመቅደስ አገኘውና ሰውየውን ምዕራፍ 5 ቁጥር 14 አካባቢ ሰውየውን ከአምልኮ መካከል ጠራው። እንደዚህ አለው፣ የባሰ ነገር እንዳያገኝህ ደግመህ ኃጢአት አትስራ። አሃ የባሰ ነገር ያ ከታመም ደግመህ የሚለው ቃል መጀመሪያ ተሰርቷል ማለት ነው።
ኢየሱስ ክርስቶስ የመጀመሪያ ፈውሱ እናንተ ጋር መምጣት የሚፈልገው ቀደም ጌታን ተቀበሉ ሲባል ምን ማለት ነው? ለፈውስ ተዘጋጁ ማለት ነው። ለስጋ ፈውስ ኑና ተዘጋጁ። ለእግዚአብሔር ኢየሱስ ከመምጣቱ በፊት ዮሐንስ የንስሐ ጥምቀት ያጠምቅ ነበር ይላል። ምን እያረገ ነው? መንገድ እየጠረገ እያስተካከለ ነው። ፈውስ እንድትቀበሉ ደህንነት እንድትቀበሉ መጀመሪያ እናንተ ንስሐ ግቡ ብሎ ይናገራል። ወገኖቼ እዚህ ጋር እኛ እናንተን ለሚቀጥለው ነገር እያዘጋጀናችሁ ነው። ሚስ እንዳታረጉ፣ ከእግዚአብሔር ጋር እንዳትተላለፉ፣ እግዚአብሔር እንዳያልፋችሁ መጀመሪያ የእግዚአብሔርን ቃል ለእናንተ እንሰጣለን። ስለዚህ እዚህ ጋር የሚመጣውን ነገር ፎር ዛት ማተር አንዴ ቦንኬ ሲሰብክ ናይሮቢ አንድ ትልቅ ክሩሴድ ነበርና እዛ ሜዳ ላይ ነውና እነሱ ኡሁሩ ፓርክ የሚሉት እዛ ሲሰብክ ነበርኩኝ። ቤኒህን መጥቶ እዛ ሰብኳል። ቦንኬ ሲሰብክ እንደዚህ አለ። ሰብኮ ሲጨርስ አሁን አለ 1 2 3 ብዬ ጠራለሁ፣ በሩጫ ካልመጣችሁ አልጸልይላችሁም ያልዳናችሁ ሰዎች አሉ። እሱ የተቀመጠው ዝቅ ያለ ቦታ ነው የቆመው። እንትኑ እንደ ከፍታ ነገር አለው። እጅግ በህይወቴ ገርመኝ ሁሌ አይኔ ላይ ያለ እሱ ነው። ዋን እያለ ይጮሃል፣ ቱ እያለ ይጮሃል። ሰው እየተሰባበረ ለምን ቁልቁለት ስለሆነ የሚሮጠው 3 ሳይሞላ ለመዳን። እኔ በህይወቴ እጅግ በጣም ነው ደስ ያለኝ። እኛ ሀገር ደግሞ እባክሽ ተነሽ እህቴ፣ እባክህ ተነስ ወንድሜ፣ እባክህ ወደፊት አይዞህ፣ እባካችሁ አበረታቱት። የዘላለም ህይወት እኮ ለመቀበል ነው። ለተራ ነገር እኮ መከራና ያለን ተሰልፈን ማለዳ እኮ እንወጣለን። ወገኖቼ አይምሮአችንን እግዚአብሔር ይክፈትልን። ይሄ እውነት ይግባል፣ ይሄ ዕውቀት ይግባል። የዘላለም ህይወት ከፍለው ውሰድ አይደለም። ዓለም ሁሉ ለአንተ ቢከፈል አይበቃም ለዘላለም ህይወት። ዓለም ሁሉ ለአንተ ቢከፈል ለአንተ ለአንድ ሰው የዘላለም ህይወት አይበቃም። እግዚአብሔር መዳኛህን መድኃኒትህን ሰብሲዳይዝ አድርጎታል። እሱ ከፍሎታል። ክብር ለጌታ አምጡልኝ። አሁንም ያንተን ዋጋ ያንተን ዕዳ ክርስቶስ ኢየሱስ ከፍሎታል። እግዚአብሔር ቀድሞ ከፍሎላል። የተከፈለ ነገር ናና ብላ ነው የምትባለው። ተማሪ ሆኜ እዚህ ሀገር አይደለም በባቡር ወደ ኮሌጅ ሄድ ነበር እና ከፈልኩኝ የባቡሩን ዋጋና ሌሊት ነው የምጓዘው። ሌሊቱን ሲሄድ ሌሊት ወደ 4 ሰዓት 5 ሰዓት አካባቢ አንድ የሼፍ እንትን ያደረገ ሰው መጣና ኮኮኮ እያደረገ በፍርጎ መካከል እያለፈ ይሄዳል። ሲመለስም እንደዚህ እያደረገ ይሄዳል። ምንድነው የራት ሰዓት ደርሷል ብሉ ነው የሚለው። አንደኛው ፍርጎ የራት ዳይኒንግ ሆል ነው እና አንዳንዶቹ ቀስ እያሉ ሄዱ። አጠገቤ የተቀመጠ ሰው እንዲህ አለኝ፣ አትሄድም እንዲህ አለኝ። ተማሪ ስለነበርኩኝ የለኝም ብር ኪሴ ውስጥ ብር ስለሌለኝ ቁጭ አልኩኝ። እርቦኛል ግን ቁጭ አልኩኝ። ለምን መከፍሎ የለኝም ደግሞ ውድ ሊሆን ይችላል አልኩኝ። ከዛ በኋላ የኔ ጓደኛ አጠገብ የተቀመጠው ሄዱ፣ ብዙዎቹ ሄዱ፣ በልተው መጡ። ከዛ ሲመለስ እንዲህ አለኝ፣ ለምንድነው ያልሄድከው ብራዘር ራት ምናምን ስለኝ፣ አይ እኔ ተማሪ ነኝ ብር የለኝም ስለ እንዴ ከከፈልከው ጋር እኮ አንድ ላይ ተከፍሏል አለኝ። ለካ ተከፍሏል። ሲቆጨኝ ነጋ። ለካ ተከፍሎልኛል። ተከፍሎላችኋል። ለዚህ ጌታ ክብር ይሁን። ያ ወንድም ጠግቦ መጣ፣ ኢንጆይ አድርጎ። እኔ ግን እንደተከፈለ ስላላወቅኩኝ ከፍዬ በረሃብ ደረስኩኝ። ዘሴም ቲንግ ነው። ተከፍሎላችኋል። ኑ እንወቃቀስ። እኔ ኦሬዲ አወራርጄዋለሁ። ማንን ሰጥቼ? ልጄን ክርስቶስ ኢየሱስን ሰጥቼ። ለዚህ ነው እችን ትል ምን አላት? እኔ እንደ ትል ነኝ ሰው አይደለሁም አለ። ይህች ትል ምንድነው የምታደርገው? በደሟ ለ3 ቀን ትመግባቸዋለህ። ጌታ ኢየሱስ ክርስቶስ 3 ቀን። ከዛስ በኋላ እነሱ ህይወት ይዘራሉ። ህይወት ሲዘሩ ደግሞ ምን ያደርጋቸዋል? ያቺ ትል በነጭ ታለብሳቸዋለች። ጽድቅንና ኃጢአትን ነው የምናየው። መጀመሪያ ኃጢአትን የሚያነጻ ደሙን አፈሰሰ። ቀጥሎ ደግሞ እኛን በጽድቅ ሸፈነን። በጽድቁ ጽድቃችን አደረገ። ለዚህ ነው ጳውሎስ ምን ይላል? ሮሜ ምዕራፍ 13 ቁጥር 11 አካባቢ እንደዚህ ይላል፣ ክርስቶስ ኢየሱስን ልበሱት ብሎ ይናገራል። ልበሱት። ወደ እግዚአብሔር ቤት ስንመጣ የዌዲንግ ጋርመንታችን ኢየሱስ ነው። ወደ እግዚአብሔር መንግስት ስንገባ
የሰርግ ልብሳችን ክርስቶስ ኢየሱስ ነው። ለዚህ ነው ማቴዎስ ምዕራፍ 14 ቁጥር 22 ላይ ወዳጄ ሆይ 22 14 የሰርጉን ልብስ ሳትለብስ እንዴት ወደዚህ መጣ? ጌታ ቢፈቅድ ሌላ ጊዜ በሰፊው አስደናቂ ትምህርት እዛ ውስጥ እናያለን። ልጨርስ። የመጨረሻው ጥቅሴ ዮሐንስ ወንጌል ምዕራፍ መሄድ አያስፈልጋችሁም። የዮሐንስ ወንጌል ምዕራፍ 12 ቁጥር 24 እኔ እንድሄድ ፍቀዱልኝ። ምን እንደሚል ታውቃላችሁ? እዚህ ክፍል ላይ እንደዚህ ይላል። ይኸው በደንብ ስሙኝ። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ምን ካላለች ካልሞተች ብሎ ይናገራል። ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች፣ ብዙ ፍሬ ታፈራለች ብሎ ይናገራል። ስለዚህ ትል ታሪክ ነው። ያቺ ትል ለመውለድ ስትፈልግ በህይወቷ ቆርጣ ነው፣ በህይወቷ ወሰና ነው። እሷ ወለደች ማለት ሞተች፣ የወለደች ቀን ሞተች ማለት ነው። ጌታ ኢየሱስ ክርስቶስ ስለራሱ ሲናገር ነው እዚህ ጋር የስንዴዋ ቅንጣት ካልሞተች፣ ካልወደቀች፣ ካልበሰበሰች በቀር ብዙ ልታፈራ አትችልም ይላል። በክርስቶስ ኢየሱስ እየተገኘን የሱ ኦፍ ስፕሪንጎች ነን፣ የሱ ልጆች ነን። እኛ ለመወለድ እሱ መሞት ግድ ነበረበት። የዚህ ትል ታሪክ የሚነግረን ይሄንን ነው። ወገኖቼ የምትከሰሱበት ነገር አለ። it is already paid። የምትከሰሱበት ነገር አለ። እኔ ማልፈወሰው እኮ ለዚህ ነው የምትሏላችሁ። it is already paid። ጌታ ኢየሱስ ክርስቶስ ከጭንቀቱ አይደለም ያወጣው፣ በድንገትም አይደለም ያወጣው። ተፈጸመ ብሎ ያለው የኔን ስራ የኔን ዕዳ ሙሉ በሙሉ ከፍሎ ስለጨረሰ ነው። ከኔና ከናንተ ምንድነው የሚጠበቀው? በሞተልን ዕዳችንን በከፈለ በእርሱ ማመን ነው። እኔን ለማዳን ጌታ ትል ነኝ ብሎ ነው የመጣው። እኔን ለማዳን እኔ ምንድነኝ አለ? ሰው አይደለሁም፣ ትል ነኝ። ለምን? እኔን ለማግኘት አምላክ ይህንን ያህል ወርዷል። የመጨረሻ ያህል ልናገር። ጌታ ማቴዎስ 8 ላይ እንደዚህ ያለ ልከተልህ ሲለው ወዴት ነው የምትከተለኝ እኔን አለው። የሰማይ ወፎች መሳፈር ያላቸው፣ የምድር ቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ምንም የለው። በእርግጥ ይህንን ያህል እኔን ለማግኘት ራሱን የሚያስጠጋበት ጌታ ኢየሱስ ተወልዶ እስኪሞት እስከ መጨረሻዋ ድረስ በተውሰት ተወልዶ በተውሰት ኖሮ በተውሰት የሞተ ሰው ነው። በዚህ ምድር ላይ ካሉ የሰዎች ታሪክ ሁሉ ነገር በተውሰት ሲወለድ በተውሰት የሰው ጮኛ ለምኖ፣ ትራንስፖርት ሲፈልግ የሰው አህያ ለምኖ፣ ፋሲካ መመገብ ሲፈልግ የሰው ቤት ለምኖ፣ ሲቀበር እንኳን በሰው መቃብር የተቀበረ በጣም 7-8 ነገሮች በተውሰት የኖረ ነው። for what? for who? ለኔ ነው። ለጌታ ክብር ይሁን። ተባረክ። አምላኬ አይወደኝም እምትሏላችሁ፣ አምላክህማ እዚህ ድረስ ወርዷል። እዚህ ድረስ ወርዶ እንኳን አምላክ ሰው የማይሆነውን ሆኖልናል። ለዚህ ጌታ ከልባችሁ እንደገና ምስጋና አምጡ። ተባረኩ።